በመጸዳጃ ቤቱ ወለል ላይ ተቀምጧል። አይኑ ይጉረጠረጣል። የክፍሉን መብራት አጥፍቶ ነው ውስጥ ቁጭ ያለው። ይህ ሰው ራሱ ማራዶና እና ድንገት እናቱ ዳልማ በሩን ያንኳኳል። በዛ ቀን የተሰማው ድንጋጤ በሰጠው አስተያየት በጣም ደነገጥኩ ይላል። የአደንዛዥ ሱሰኛ ሆኛለሁ። ገና እድሜ 22 ብቻ ነበር። ሕያው መሆኔን ለማወቅ ፈልጌ ነበር። እኔ እንጃ ግን አላውቅም፣ በቃ ሱሰኛ ሆንኩ ይላል። በዛ መታጠቢያ ቤት ውስጥ ምን ያደረገ እንደነበረ አሁን ገብቷቸዋል ውድ አድማጮች። እናት ይሄንን አያውቁም። ዳልማ እና ቶታ ይባላሉ እናትና አባቱ። የጓራኒ ኢንዲያን ዝርያ ያላቸው ላቲን አሜሪካውያን የቦይነስ አይረስ ነዋሪዎች ናቸው። እጅግ በጣም አጥንት ድረስ ከሚዘልቅ ድህነት ጋር ታግለው ነው ማራዶናን ያሳደጉት። የሚኖርበት ቤት እንኳን በር አልነበረውም። ንጹህ መጠጥ ውሃ የለውም። ኤሌክትሪክ መብራት አልነበረውም። እነዚህ ሁለት ሰዎች አያቶቻቸው ደግሞ የጣሊያን ዝርያ አላቸው እንደ ብዙሃን አርጀንቲናውያን። በአርጀንቲና ዋና ከተማ ቦይነስ አይረስ ቪያ ፊዮሪቶ በተባለው የደሆች መንደር ነው ዛሬ እንደዚህ ዓለም የሚያወራለት ትልቁ ተጫዋች ማራዶና የተወለደው። የመጀመሪያው